የዘንድሮ ኳስ ሚኒሶታ ይደረጋል ወይ? በጣም ጥሩ ጥያቄ ነው። ብዙዎች ጠይቁ ነበር። የዘንድሮ የሰሜን አሜሪካ የስፖርትና የባህል ፌስቲቫል በሚኒሶታ ይደረጋል ወይ? የብዙዎቻችሁ ጥያቄ ነው። በሚኒሶታ ውስጥ ከሰሞኑ በተፈጠረው የኢሚግሬሽን አፈሳዎችና ዘመቻዎች የተነሳ ብዙዎች ከፍተኛ ስጋት ውስጥ እንዳሉ ይታወቃል። ኢቭን የአሜሪካ ዜጎች የሆኑ ሰዎች ፓስፖርታቸውን ይዘው ለመዘዋወር መገደዳቸውን እየገለጹ ይገኛል። 2 ሰዎችም ተገለዋል። የተለያዩ ሰልፎችም እየተካሄዱ ነው። የትራምፕ አስተዳደርም ጠበቅ አድርጎት ነበር። ስለዚህም የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የሚሰጠው ምላሽ እየተጠበቀ ነበር። ኳሱ በእርግጥ ሚኒሶታ ዘንድሮ ይካሄዳል ሆይ በዚህ ሁኔታ ውስጥ የሚል የብዙዎች ጥያቄ ነበር። ፌዴሬሽኑ በሚኒሶታ ግዛት ስላለው የኢሚግሬሽን እንቅስቃሴና በወቅታዊ ጉዳዮች ላይ ዛሬ መግለጫ አውጥቷል። መግለጫውን ለዛሀበሻ ልኳል። በአጭሩ ምን እንደሚል አስቃኛችኋለሁ። ኢኤስኤፍኤን በሚኒሶታ ግዛት ውስጥ ካለው የፌዴራል የኢሚግሬሽንና ጉምሩክ አስከባሪ ወይም አይስ እንቅስቃሴ ጋር ተያይዘው በኢትዮጵያውያን ማህበረሰብ ዘንድ እየታየ ያለውን ስጋት በቅርበት እየተከታተለ መሆኑን አስታውቋል። ፌዴሬሽኑ በጉዳዩ ዙሪያ ካሉ የህግ አማካሪዎች ጋር በመመካከር ያለው ሁኔታ በጥንቃቄ እየመረመረ መሆኑንም ገልጿል። በግዛቲቱ እየታዩ ያሉ የኢሚግሬሽን እንቅስቃሴዎችና በማህበረሰብ ውስጥ የተፈጠረውን ስጋት ፌዴሬሽኑ በንቃት የተከታተለው መሆኑን የገለጸ ሲሆን ያለው ሁኔታ ለመገምገምና ያሉትን አማራጮች ለመለየት ከጠበቆቹ ጋር እየተመካከረ መሆኑን ገልጾ የሚወሰዱ እርምጃዎች በሙሉ ህጋዊ የታሰበባቸውና የፌዴሬሽኑን ተልዕኮ የሚጠብቁ እንዲሆኑ እንደሚሰራ አረጋግጧል። የፌዴሬሽኑ ቀዳሚ ትኩረት የሚያገለግላቸው ማህበረሰቦች ደህንነት መሆኑን አጽንኦት ሰጥቷል። ተጨማሪ መረጃዎች ሲገኙና የሁኔታዎች አጠቃላይ ምስል ግልጽ ሲሆን ለተጫዋቾች፣ ለአባላትና ለባልደረባዎች እንዲሁም በአጠቃላይ ለኢትዮጵያ ማህበረሰብ በወቅቱ መረጃ እንደሚያጋራ ቃል ገብቷል። ፌዴሬሽኑ ማህበረሰቡን ጉዳዩን በትዕግስትና በንቃት እንዲከታተል የጠየቀ ሲሆን ድርጅቱ በኃላፊነትና በጥንቃቄ ጉዳዩን ለመያዝ ጥረት እያደረገ መሆኑን ገልጸዋል። እንግዲህ በሚኒሶታ ያለው እንቅስቃሴ በዚህ መልኩ ከቀጠለ ለፌዴሬሽኑ ኳሱን ሚኒሶታ ውስጥ ለማካሄድ የሚቸገርበት ሁኔታ ሊፈጠር ይችላል። ምክንያቱም ከአዋጭነት አንጻር ማለት ነው። ብዙ ሰዎች ትራቭል ለማድረግ ይፈራሉ፣ ይሰጋሉ ወደ ሚኒሶታ ለመምጣት። በተለይ ከካናዳም ሆነ ከአሜሪካ የመጡ ሰዎች እንደዚህ አይነት ስጋት ሊኖርባቸው ስለሚችል ይሄ ስጋት አለ። ግን ፌዴሬሽኑ በትዕግስት ጠብቆኝ የሚሆነውን ነገር ከህግ ባለሙያ ጋር ተነጋግሬ ለህዝቡ የሚሆነውን ነገር አሳውቃለሁ ብሏል። ስለዚህም ፌዴሬሽኑ የሚወስነውን ውሳኔ መጠበቅ ነው በዚህ ሰዓት ላይ ያለን አማራጭ።